ሰላም ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነው። ዛሬ በጠይቃችሁ መሰረት ቀለም እንዴት ነው የሚነሳው? ሁሌ ቀለም ታነሻለሽ እና አሳይኝ ምናምን እንዳላችሁኝ ቀለም ማነሳስ አሳያችኋለሁ ማለት ነው። እንዴት እንደማነሳ ጎግል ክሮም ውስጥ ገብቼ እንዴት እንደማነሳ አሳያችኋለሁ ከመጀመሪያው እስከ መጨረሻ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። ነባሮች ደግሞ ኮሜንት እየሰጣችሁ አስተያየት ስጡኝ ማለት ነው። ያልገባችሁ ነገር ደግሞ ስለ ዩቲዩብ ኮሜንት ላይ አስቀምጡልኝ ማለት ነው። ጥያቄ፣ ሀሳብ፣ አስተያየት ማንኛውንም እቀበላለሁ። ስለዚህ አሁን ወደ ቀለም አነሳሱ አሳያችኋለሁ ማለት ነው። እንዳትረሱት ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ አትርሱ። አብራችሁን ቆዩ። ስለምታበረታቱኝ አመሰግናለሁ። እንዳይ ወደ ቪዲዮ ማለት ነው እንዴት እንደሚሰራ አሳያችሁ። ሰላም ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላም ዋላችሁ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ማሳያችሁ የቀለም አነሳስ ነው ማለት ነው። እንዴት ነው ቀለም የምናነሳው የሚለውን ነው። ወዴት ከየት ማንሳት እንዳለብን አሳያችኋለሁ ማለት ነው። በጥሞና እስከ መጨረሻ ተከታተሉ ማለት ነው። ስቴፑን ባይ ስቴፕ ተከታተሉት። ወደ ቪዲዮ ቀጥታ እንሄዳለን ማለት ነው። መጀመሪያ ጎግል ክሮም ላይ እንገባለን። ላሳያችሁ። ጎግል ክሮም ላይ እንገባለን እዚህ ጋር ማለት ነው። ክሮም ላይ እንገባና እንደዚህ ይመጣል አይደል? ከዛ እንደዚህ ሲመጣ እዚህ ጋር ሰርች የሚለው ጋር እንነካለን። ሰርች የሚለው ጋር እዚህ ጋር ዩቲዩብ ዩቲዩብ ብለን ስንጽፍ ዩቢኢ youtube.com COM ብላችሁ ከዛን የራሳችሁን ስም ነው የምጽፉት። እዚህ ጋር ገባችሁ? የራሳችሁን ስም ዩቢኢ ያችሁ የኔ ከላይ መጣልኝ ማለት ነው። ዩቲዩብ ኮም የሚለውን እንትን ስትሉ ከላይ መጣልኝ ማለት ነው። እናንተ እዚህ ጋር የራሳችሁን ስም ነው የምጽፉት፣ ዩዘር ኔማችሁን ማለት ነው። ገባችሁ? ዩዘር ኔማችሁን ነው የምጽፉት። ከዛን ከስር ከታች አለ። እኔ ሰርች ስላደረኩት ራሱ መጥቶልኛል ስሙ ማለት ነው። እናንተ የራሳችሁን ጻፉ ማለት ነው። ከላይ ከዛን ኔክስት ማለት ነው። ከዛ ኔክስት የሚለውን ከነካችሁ በኋላ እንደዚህ ይመጣላችኋል። እኔ ዴስክቶፕ ላይ ስላደረኩት እንደዚህ በረጅሙ ነው በሙሉ ስክሪን የመጣልኝ። እናንተ ግን እንደዚህ ካልመጣላችሁ ከላይ የሶስት ነጠብጣብ ምልክት አለች። ምናልባት የእናንተ እኔ ዴስክቶፕ ላይ እንደዚህ እኮ ነው ሊመጣላችሁ ይችላል። እንደዚህ እኮ ነው ከመጣ ምን ማድረግ አለባችሁ? ከላይ የሶስት ነጠብጣብ ምልክቷን ትጫናላችሁ። ከዛ እንዲሸርተት ታደርጉና እዚህ ጋር ዴስክቶፕ የምትላለች ስቶፕ እሷን ትነኳታላችሁ ማለት ነው። ራይት መሆን አለባት። እሷን ስትነኩት አያችሁ ልክ ኮምፒውተር ላይ እንደሚታይ ይመጣላችኋል ማለት ነው። ከዛም በኋላ በረጅሙ በሰፊው ሙሉ ስክሪን ሆነላችሁ ማለት ነው። ከዛን እዚህ ጋር ከሶስት ነጠብጣብ ምልክቷ በታች የራሳችሁ ፕሮፋይል ትመጣለች። የራሳችሁ ስትመጣ እሷን ትጫናላችሁ ማለት ነው። ከዚያን እንደዚህ ስትጫኑ ከስር ሲቲንግ የሚላለ ማለት ነው። ዝቅ ብላችሁ ወደ ታች ስታዋቸው ከዛን ሲቲንግ የምትላለች እሷን ትነኳታላችሁ። ሲቲንግ የምትለዋን ማለት ነው። ከዛን እሱን ስትነኩት በዚህ መልኩ ይመጣላችኋል። እንደዚህ ሲመጣ እዚህ ጋር ምን አለ? ቻናል ስታትስ ኤንድ ፊውቸር የሚላለ ከፕሮፋይላችሁ በታች ከእናንተ ፕሮፋይል በታች ይሄ የኔ ፕሮፋይል ነው የሚታያችሁ። ከዛን እሷን የመጀመሪያዋን ቻናል ስታትስ ኤንድ ፊውቸር የሚለውን ኦኬ ትሏታላችሁ። ከዛ እንደዚህ ይመጣላችኋል ማለት ነው። ትንሽ ጠብቁት እሺ። እንደዚህ ሲሆን እናንተ ትንሽ ጠብቁት ማለት ነው። በራሱ ጊዜ ሰርች አድርጎ ይመጣል። አሁን ሰርች እያደረገ ነው። ይሄው መጣ ማለት ነው። ምን ሆነ ምናምን ብላችሁ እንዳትጨነቁ ጠብቁት። ከዚያም በኋላ እዚህ ጋር ከግራ በኩል ሲቲንግ የሚላለ ጀነራል፣ ቻናል፣ አፕሎድ፣ ፕሪሚስ፣ ኮሚኒቲ ሞዴሬተር የሚለውን ትጫናላችሁ ማለት ነው። ኮሚኒቲ ሞዴሬተር የሚለውን ስትጫኑ ከዛን ከላይ በኩል ኮንቴንት የሚላለ ዩዘር ማኔጅ የሚላለ ቻናል የሚላለ እናንተ የትኛውን ነው መንካት ያለባችሁ? መሀል ላይ ያለችውን ዩዘር ማኔጅ የሚለውን ነው የምትነኩት ማለት ነው። ከዳር ያለውን እንዳትነኩ ማለት ነው። ከዛ ዩዘር የሚለውን ትነካላችሁ።
ከዛ እንደዚህ ስትነኩ ምን ይመጣላችኋል? እዚህ ጋር ቦታ ላይ እናንተ ሞዴሬተር የሰጣችኋቸው ሰዎች ይደረደራሉ ማለት ነው። እኔ ስላነሳሁ ቅድም ምንም የለም ማለት ነው። ገብታችኋል? ከዛ ስክሪኑ እንደዚህ ጠበብ ታደርጉታላችሁ በእጃችሁ ማለት ነው፣ የስልካችሁን ስክሪን። ከዛን እዚህ ጋር የለም ማለት ነው። የእናንተ ጋር ግን ይኖራል። አድ ሴንድ ሞዴሬተር የሚላለ ሁለተኛውንም እዚህ ጋር እኔ አሁን የማሰምርበት ጋር ብዙ ሰው ተደርድሮ ታገኛላችሁ ማለት ነው። እናንተ ጋር የሰጣችኋቸው እንዳለ እዚህ ጋር ነው የምታገኟቸው። ከዚያን እሱን ምን ታደርጋላችሁ? እዚች ጥግ ላይ እዚች ምጫናት ጋር የኤክስ ምልክት ታገኛላችሁ። እሷን የኤክስ ምልክት መንካት፣ ሁሉንም ማጥፋት ከፈለጋችሁ እሷን የኤክስ ምልክት ንኳት ማለት ነው። ገባችሁ? ከዛን እሱን ስትነኩት ሙሉውን ያጠፋል። ሙሉውን እንዳይጠፋ ከፈለጋችሁ ግን ልክ እንደዚህ እዚህ ጋር ስትነኩት ሰዎቹ ወደ ታች ይደረደሩላችኋል። ሞዴሬተር የሰጣችኋቸው ሰዎች ማለት ነው። ከዚያን ኤክስ ምልክት እንትን ብላችሁ እዚህ ስር ላይ ሴቭ የምትላለች ሴቭ የሚለውን ትጫናላችሁ ማለት ነው። ከዛን ሴቭ ስታደርጉ በቃ አሁን ሙሉውን አጠፋችሁ ማለት ነው። ምንም አይነት ሞዴሬተር አልሰጣችሁም ማለት ነው። በቃ እንደዚህ እያደረጋችሁ ማለት ነው። ሰላም ቤተሰብ እና ላሳያችሁ ማለት ነው። ሁለተኛው የቅድሙ ማለት ነው። ያያችሁት ምንም የለውም ነበረ፣ እንዳለ ቀለሙን አንስቼው ነበረ። አሁን ደግሞ ያላነሳሁትን ላሳያችሁ ማለት ነው። አሁን ወደ ቀጥታ ወደ እንትኑ ልወሰዳችሁ ወደ ቪዲዮ። መጀመሪያ ጉግል ክሮም ላይ እንገባለን እዚህ ጋር ማለት ነው። ከዛ እዚህ ጋር ሰርቹ ጋር እንሄዳለን። ሰርቹ ጋር እንሄድና የዩቲዩብ ስማችንን youtube.com ብለን ሰርች እናደርጋለን ማለት ነው። YOUTUBE እንደዚህ ብላችሁ እናንተ የመጀመሪያ ከሆነ ግዴታ ስማችሁን youtube.com ብላችሁ ጻፉ። ከዛን ስማችሁን ማለት ነው ዩዘር ኔማችሁን ወይ ደግሞ ዩቲዩብ ስቱዲዮ ብላችሁ ጻፉ። youtube.com ብላችሁ ካልመጣላችሁ ዩቲዩብ ስቱዲዮ ብላችሁ ጻፉ ማለት ነው። ከዛን እንደዛ ከጻፋችሁ በኋላ የራሳችሁን ስም አስገቡ ማለት ነው። የኔ እዚህ ጋር መጥቶልኛል ኦልሬዲ ኔክስት ነው የምለው ማለት ነው። ከዛ ኔክስት ትንሽ ጠብቁት፣ ቀጣይ ማለት ነው። ከዛ እንደዚህ ይመጣልኝ ማለት ነው። የኔ እንደዚህ ሲመጣልኝ እዚህ ጋር የሶስት ነጠብጣብ ምልክት አለ። ዲስክቶፕ ላይ ካልሆነ እሱን ንኩና እዚህ ታች ላይ ሸርተት ተስታረጉ ዲስክቶፕ የሚላል እንደዚህ መሆን አለበት፣ ራይት መሆን አለበት ማለት ነው። እሱን ነካርጉት ማለት ነው። የኔ ኦልሬዲ ዲስክቶፕ ላይ ነው። ባክ እየመለሳለሁኝ። ከዛ እዚህ ጋር የራሳችሁ ፕሮፋይል አለች ማለት ነው። እኔ ራሴን ያለችው እሷን እነካለሁ ማለት ነው፣ ቀለሙን ለማንሳት። ከዛን እዚህ ጋር ዝቅ ብላችሁ ሴቲንግ አለች። ሴቲንግን ትነኳታላችሁ አንዴ። ከዛ እንደዚህ ይመጣላችኋል። እንደዚህ ሲመጣ እዚህ ጋር የራሳችሁ ፕሮፋይል አለ ማለት ነው። የራሳችሁ ፕሮፋይልን ቻናል ስታትስ ኤንድ ፊቸር የሚለው የመጀመሪያውን ትነኳታላችሁ። ከዛ እንደዚህ ይመጣላችኋል። ትንሽ ጠብቁት። እዚህ ጋር ትንሽ እሱ ፈልጎ እንትን ይላል። ከዛ እንደዚህ መጣ ማለት ነው። አያችሁት? ጠብቁት ትንሽ እንዳዘጉ ምን ሆነ እንደዚህ ይመጣል ማለት ነው። ከዛ እዚህ ጋር ኮሚኒቲ ሞዴሬተር የሚላለ እሱን ትነካላችሁ ማለት ነው። ከዛን እሱን ትነኩትና ከዛም በኋላ እዚህኛው ላይ ዩዘር ማኔጅ የሚላለ ማለት ነው። ኮንትሮል ሳይሆን ዩዘር ማኔጅ የሚለውን መሀል ላይ ያለውን ትነኩታላችሁ ማለት ነው፣ ቀለሙን ለማንሳት። ከዛ እንደዚህ ይመጣላችኋል። ላይኛው ጋር እዚህኛው ጋር የሰጣችሁ ሰው ካለ እሱ ጋር ይመጣላችኋል። ያልሰጣችሁ ሰው ካሌለ አይመጣም ማለት ነው። እኔ የሰጠው ሰው ስለሌለ አልመጣም፣ መለሰብኝ። ከዛን እዚህ ጋር የሰጣችሁ ሰው ካለ መጀመሪያው ላይ ይመጣል ማለት ነው። እኔ መጀመሪያው ላይ የሰጠሁት ሰው የለም። ሁለተኛው ላይ ግን አያችሁት እንዴት እንደተደረደሩ። ይሄ ሁሉ የተደረደረ ሰው ነው ይላችሁ። ይሄ ሁሉ ሞዴሬተር የሰጠሁት ነው ይሄ ሁሉ ማለት ነው። አሁን ከዚህ ውስጥ ማለት ነው ዩቲዩበር ይሆናል ያልሆናል። እኔ መርጬ ይሄን ሁሉ ሰው የምፈልገውን ድሌት አድርጌ የምፈልገውን ማስቀመጥ አልችልም። የማልፈልገውን ድሌት አድርጌ የምፈልገውን ማስቀመጥ አልችልም። ስለዚህ እኔ ሁሉንም ነው የማጠፋው ማለት ነው። ምክንያቱም ይህን ሁሉ አንድ ባንድ ሳጠፋ ኤክስ እያደረጉ በጣም ይፈጅብኛል ጊዜ ማለት ነው። ከዚህ ሁሉንም አጠፋለሁ። እናንተ ከፈለጋችሁ ለምሳሌ እዚህ ጋር አንዱን መርጣችሁ ማጥፋት ከፈለጋችሁ እዚህ ጋር አሁን እንደዚህ አንዷን ነክታችሁ ማለት ነው ኤክስ ማድረግ ትችላላችሁ። እንደዚህ ኤክስ ማድረግ ትችላላችሁ፣ ትንሿን ኤክስ ማለት ነው። ግን ሁሉንም ማጥፋት ከፈለጋችሁ እዚች ጋር የኤክስ ምልክት አለች። ይችን ኤክሷን አንዴ ተነክታላችሁ፣ ሁሉም ጠፋ ማለት ነው። ከዛን ስክሪኑን የያዙ ታረጉና እዚች ጋር ጥግ ላይ የሴቭ ምልክት አለች። ሴቭ ካላደረጋችሁት አይሰራም ማለት ነው። ሴቭ አይደረግም ማለት ነው። ከዛን እዚች ጋር የሴቭ ምልክት አለች፣ እንዳራሱ ሴቭ እንኳን ማለት ነው። ከዛን
ኦልሬዲ አሁን ሴቭ ሆነ ማለት ነው። ሴቭ ሲቲንግ የሚል ከስር ይመጣላችኋል። አሁን ሴቭ ሆነ። በቃ ጨረሳችሁ። አሁን ጨርሳችኋል። ባክ ብላችሁ መውጣት ብቻ ነው ማለት ነው።